ኤፍራታ ያፌትን ሳያገባት ወደቀ። ምክንያቱም እንግዲህ ያደረጉበት ነገር ተባብረው ሁላቸውንም ተባብረው ያደረጉበት ነገር እሱ አዝሮ እንዲጥለው አደረገው ማለት ነው። በነገራችን ላይ እጅግ በጣም የሚገርም ትዕይንት ነበር። እኔ በጣም እንትን ብዬ ነበረ። ኤፍራታ በዚህ ልክ ለምን ዋጋ ትከፍላለች? ናታንስ ለምን ዝም ይላል? ያወቀ እንዴት እንደዚህ ተሸነፈ ምናምን ነገር ያልኩ ነበረ። ነገር ግን እነሱ የራሳቸው እቅድ አቅደው ሁላቸውም ተባብረው እንዲጥሉት አደረጉት ማለት ነው። ይሄ ነገር በጣም ነው ደስ የሚለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ተናፋቂ ናቸው የሺ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት አላህ ይጠብቃችሁ፣ ያላህ ህዝነት ለሌት አይለያችሁ እላችኋለሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን። መጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ እኔ ይሻለኝ እና ዛሬ እንግዲህ በእነ ኤፍራታ ነው። በነገራችን ላይ ቤተ ክርስቲያን ድምጽ እዚህ ጋር ቅርብ አለ፣ በጣም ይሰማል። እዛ ጋር ላይ ነው ወደዛ አካባቢ ማለት ነው እና ይሰማል ትንሽ እና በአጠቃላይ ልላችሁ የፈለኩት እንግዲህ ኤፍራታ ብዙ ሰው ተናዶ ነበረ። እንዴትን ያፌትን ታገባለች? እንዴት ያፌት እሺ ትለዋለች? ምናምን ነገር ግን ሳይሳካ ቀረ። በጣም ነው ደስ የሚለው። እውነቴ ነው የምላችሁ ማለት ነው። እንግዲህ በዛውንም አጋጣሚ ደግሞ ቤዛም ለያፌት የነገረችው በጣም ነው ደስ የሚለው እውነታው ማለት ነው። በእርግጥ ያው ልጁ የማን እንደነበረ ሲያቅ የበለጠ የእንትን አሁን መጨረሻው የተደረሰ ነው። ረሙ ሰላም አለይኩም፣ እንዴት አደርክ? ሰላም ነው እና እንደዛ ነው እላችኋለሁ። በተረፈ እንግዲህ ገነት ያው እንግዲህ እናትነቷ ተረጋገጠ ማለት ትችላላችሁ። ምክንያቱም እዛ ጋር ወስደው ጉልበት እንዲሰሙ ጋቢ ሲያለብሷት ምናምን ነገር ማለት ነው እና በአጠቃላይ አሁን አሪፍ የሆነ ነው። ኤፉ ያስመልጠዋታል። አሁን በአጠቃላይ ያለው ነገር የምትናገር ይመስለኛል። ናታን ደግሞ በዚሁ አጋጣሚ በለበሰችው ቬሎ እሱም ዘንጠዋል። በዛው ሚያገባት ይመስለኛል ማለት ነው። እውነቴ ነው፣ እንደዛ ነው የሚመስለኝ ሳስበው ማለት ነው። እና በጣም ነው ደስ የሚለው። አሁን ያለበት ይሻላል ከመጀመሪያው ማለት ነው። እና በአጠቃላይ ውዴቶቼ እናንተስ እንዴት ደረጋ አያችሁት? ያፌት እዛ ጋር እንደዛ በመውደቁ በጣም ነው ደስ የሚለው ማለት ነው። ምክንያቱም የእጁ ነው ያገኘው። ክፋቱ ወደ ራቅቶ ነበር የሱ ማለት ነው። የሚያደርጋቸው ነገሮች የሚሰራቸው ነገሮች በጣም ያስጠሉ ነበር። እንግዲህ የጠዋት ወደ ላይ እየወጣ ነው በጠዋት እና እንደዛ ነው ብላችኋለሁ። በአጠቃላይ የሀረግ ድራማ መጀመሪያ እኔ በጣም ያስጠላኝ ነበረ። ለምን እንትና ኤፍራታ በዛ ልክ ለምን እንትን ትላለች? ለምን በግልጽ አልነገረችውም ምናምን ነበር። ምክንያቱም እዛ ጋር ስታወራ የነበረው ምናምን ያኔ በቃ ሄዶ እንዲገድል ያደረገው ነገር ለምን እንትን አላለችውም? ለምን በግልጽ አልነገረችውም ምናምን እና ወዶች በአጠቃላይ እንግዲህ ሀረግ ድራማ በዚህ በሚታዩት መልኩ እየሄደ ነው ያለው እላችኋለሁ። እንግዲህ ኤፍራታ በመጨረሻ እንደው በእናቷ መሆኗ ገነት ተናዳ ቢሆንም ልጁን ደግሞ በናታን ተናዳ ቢሆንም መጨረሻ ላይ ደግሞ በቃ ለሱ ብላ ነው ያ ነገር የምታደርገው ስታስታውስ በነበረው ነገር ምናምን እና በጣም ነበር የሚገርመው።
አሪፍ ነው የሆነው ማለት ነው። እንትና በምንም ታምር ማግባት ሊያገባት አይገባም ነበረ፣ ይሄ ያፌትን ማለት ነው። ያም አትወደው። እኔ ግን እሱ የእውነት ወደዋት ነው የሚመስለኝ ማለት ነው። እሱ የእውነት ወደዋት ነው የሚመስለኝ የነበረው ማለት ነው። ላግባት ሲል የነበረው ይመስለኛል። ግን እኔ በብዛት ለጽዮን የሚከራከረው ነገር አልገባኝም። እሱ ለምንድን ነው ለጽዮን የሚከራከረው? ጽዮን እህቱ ናት ይሆን ወይስ እሷንም ማግባት ይፈልጋል ይሆን? እኔ ግራ ይገባኛል የጽዮን የሚከራከረው ነገር ማለት ነው። ሰላማዊ ነው ወይስ እንዴት ነው? እራሙ ቲማቲም የለህም? ቲማቲም እስቲ ቀረነ አረባላ የተበላሽ አይደለም። የተበላሽ አይደለም። እና ወዶችዬ በጣም ነው እንትን ያለችው። በመሀል ሱቅም እየወጣሁ እየገዛሁ ነበር። ለዛ ነው ማቆራረጠው ማለት ነው። እና በጣም ነው የሚገርመው። ግን እንዳልኳችሁ ያፌት ለጽዮን የሚከራከረው ነገር እኔ ይገርመኛል እላችኋለሁ። ወይስ ቢኒያም ቢናደድበትም ይወደዋል እሷ እንድትሆን ፈልጎ ነው እንግዲህ አጠቃላይ የምናየው ይሆናል እላችኋለሁኝ። እና ውድ ቤተሰቦች በርቱ፣ ጠንክሩ እላችኋለሁ። በዛውም ሰፈራችን እያያችሁት እውነት አዲስ ሰፈራችን ኢትዮጵያ የውስጥ መንገድ የናፈቃችሁ። በተረፈ እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ፣ ተቀላቀሉ። እና እናንተስ ያፌት በመውደቁ ምን ተሰማችሁ? ደግ አደረጉለታ። አሁን አስመልጠዋት የራሳቸው ሰርግ ነው የሚያደርጉት እስከምናየው ድረስ። እኔም ጨንቆኛል ቀጣይ ገጽ እና በእርግጥ ያፌት የሚያዝንለት ማንም የለም። ክፋቱ የበዛ ስለሆነ በተረፈ በርቱ፣ ጠንክሩ ሁላችሁ ነው። እና ሰላማችሁ ይብዛልኝ። ሰፈሬ ደርሻለሁ። በተረፈ ቀጣይ እስከምናይ ድረስ በምን መልክ ነው ቀጣይ ምናየው? እንግዲህ ይሄ ሰፈር ሳሪስ 58 ይባላል። ደሳይም ዳገት ላይ ያሉ ቤቶች። በርቱ፣ ጠንክሩ። ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።